ብዙ ሰዎች እየተበላን ነው እየተጭበረበርን ነው ይላሉ። የሚፈልጉትን አገልግሎት ሳያገኙ ገንዘባቸውን እየተበሉ ትክክለኛም ቦታ ሳያገኙ የቆዩን ሰዎች ስላሉ ያንን ነገር ትንሽ ላብራራላችሁ ብዬ ነው። እኛ የባህላዊ ህክምና ላይ ትክክለኛ ብራና መጽሐፍቶች ነው የምንጠቀመው ከ150 አመት በላይ የቆዩት። በቪዲዮም በአካልም ማየት ይችላሉ። የሚያውቁን ያውቁናል አዲስ የሆኑ ሰዎች ነው ይሄንን መረጃ ማውራት የምፈልገው። ብዙ ሰዎች አጭበርባሪም እንደዛው እንደ ተጠቃሚ በዝቷል በዚህ ሰዓት። ያንን ነገር ማስተካከል የሚቻለው በጥበብና እውነተኛውን ነገር በማወቅ ነው። የተቸገረ ሰው አይን የለውም እና ወዳሉት ነው የሚሄደው። ስለዚህ ያለውን ነገር ማወቅ አለባችሁ ስለተቸገራችሁ ብቻ ይሄን ስሩ መሄድ ሳይኖርባቸው የኢትዮጵያ ባህል ህክምና የኢትዮጵያ ጥበብተኞች የኢትዮጵያ ውስጥ ያሉት እንደዚህ አይነት አገልግሎት የሚሰጡ የባህል ህክምና ትክክለኞቹ እነማን ናቸው? ወይ ደግሞ በምንድነው የሚጠቀሙት በምንድነው የሚሰሩት? የሚለውን ነገር መጀመሪያ ማወቅ አለባችሁ። ካላወቃችሁ ደግሞ ተረጋግታችሁ ያለውን ነገር ማወቅ አለባችሁ። ብዙ በመቶ ሺህ ቤት ቴሌግራም ላይ ተከታታይ ያላቸው የሚያጭበረብሩ አሉ። ያንን ነገር የሚያደርጉት ያው በብዙ ነገሮች ይከፍሉና